አይ እንግዲህ የሻኔ ወጤት ነው እንዳለ ኩንታል ያ መስማሩ ደግሞ አንተ ወራራራራ እግዚአብሔርን አሁን ይሄን ውሃ ቢኖር ማለት ነው የተወሰነ ነገር እናተርፋለን። ገብቷል ነበር ወይኔ ውሃ ቢኖር እኮ ይተርፋል ይሄ ነገር። ውሃ ቤት ከየት አመጣን ነው ታዲያ? ምን ጨምርበት? እሳቱ ደግሞ ሲያቃጥል አንተ ይዳር እስኪ አረ እሳቱ ቤት እሳቱ አንተ ፈተና በል እሳቱ ፈተና በል። አቤት ስንት ኩንታል ነው ግን በጌታ ቢያንስ በጌታ ወደ ቤት ይኸውልህ ሰባ ምናምን ኩንታል ነው እዚህ የተቃጠለው ማለት ነው። ሰባ ኩንታል ተቃጠለው። አቤት ይኸው እንግዲህ ይታያል። ይኸው ይሄን ሰባ ምናምን ኩንታል ይሄን ይኸው በዚህ ጋር እንግዲህ ይሄ ቤት ነው እየነደደ ያለው ማለት ነው። ኩንታሉን ማየት ማመን ነው። ይኸው ይሄ እንግዲህ ሰው የሆነ ሰው መቼም እንዲህ ማድረግ አይችልም። ይሄ አሁን እህል እናቃጥሎ ይሄ ጤፍ ነው እንግዲህ ጤፍ ነው እንዳለ ይሄ ሁሉ ነው። ይሄ ኩንታል አሁን እየነደደ ነው ማለት ነው። በቃ ይሄ ጤፍ ነው ማለት ነው። ይታያችሁ ብቻ